لا الله يتبالى وندماماچنت لا الله تبلو موادد هذه المعاني الجميلة ይሄ ምርጥ አባባል هذه المعاني الإيمان ይሄ እምነታዊ አባባል ብዙዎቻችን ርቀናል አላህ ካዘነላቸው በስተቀር አላህ Subhanahu Wa Ta'ala ይላል አስተንትኑ ነፍሶቻችንን ጠይቅ እኛ ዛሬ የት እንዳለን ከዚህ ትእዛዝ አላህ Subhanahu Wa Ta'ala ይላል አማኞች ወንድማማቾች ናቸው አላሁ ጀለ ወዐላ የአንድ ዜጋ ሰዎች ወንድማማቾች ናቸው አላለም ወይም አላለም አረቦች ወንድማማቾች ናቸው ወይም አረብ ያልሆኑ ሰዎች ወንድማማቾች ናቸው አላለም ነብያችን ሰለላሁ ዐለይሂ ወሰለም ቢሆኑ የአንድ አያት ልጆች ወንድማማቾች ናቸው አላሉም እነዚያ አማኞች አረቦችም አረብ ያልሆኑትም ነጮቹም ጥቁሮቹም ቅርቦቹም ሩቆቹም ሁሉም بمعنى الأخوة ወንድማማቾች ናቸው اخواني ወንድሞቼ ምናልባት አንዳንዶቻችን ወንድማማችነት እጅግ በጣም የራቀ ይመስላል ከኢማን وهذا والله ይሄ والله ካለማወቃችን ነው አታስተውሉ احيانا አንዳንዴ انك عندما تلتقي አንተ ከወንድምህ ጋር ስትገናኝ ሰላምታ ሲያቀርብልህ ሰላምታ ስታቀርብለት ፈገግ ሲልልህ ፈገግ ስትልለት ልብ ውስጥ ደስ የሚል ስሜት አይሰማህምን እንደዛ በማድረግህ ሰላትህ ላይና ኢባዳህ ላይ የሆነ ደስ የሚል ጥፍጥና አይሰማህምን ከየት መጣ ከወንድማማችነት መጣ ከኢማን ምንነት መጣ በወንድማማች ግንኙነት እኛ ግን ብዙዎቻችን ይሄን አናውቅ ነብያችን ሰለላሁ ዐለይሂ ወሰለም አሉ لا تدخلوا الجنة حتى جنة አትገቡም እስክታምኑ ድረስ አታምኑም حتى تحابوا እስክትዋደዱ ድረስ لقد علق النبي صلى الله عليه وسلم አገናኝተውታል ኢማንን ከወንድማማችነት ጋር ለአላህ ብሎ ከመዋደድ ጋር ከንጹህ ልብ ጋር ان الذي يحمل في قلبه يا بلب مسلموችን ሁሉ የሚወድ ኢማኑ ከፍተኛ ነው ያ በሀገሩ ያሉ ሙእሚኖችን ብቻ ከሚወደው የበለጠ وهذا يحمل ይሄኛው ደግሞ የበለጠ ኢማን አለው ያ ጎሳዎቹንና ቤተሰቦቹን ውስጥ ያሉ ሙእሚኖችን ብቻ ከሚወደው ይልቅ የዚህ ሰውዬ ደግሞ ኢማን የተሻለ ነው ሰላቱን ከሚሰግደው ለሊት ከሚነሳው ኸሚስና ሰኞ ከሚጾመው ከሚሰድቀው ግን በልቡ ጓደኞቹና ቤተሰቦቹን ብቻ ነው የሚወደው የነዚህ ሰዎች ኢማን የበዛው ሰላት በስላበዙ አይደለም ይልቅ ለሙእሚኖች መውደድን ስላበዙ ነው ሙእሚኖችን ይወዳል እስከ መጨረሻው አፍሪካዊም ቢሆን በልቡ ብቻ አይደለም ይወዳቸው በተግባርም ጭምር ይወዳቸዋል ያከብራቸዋል ከመስጊድ ሲወጣ መጀመሪያ ያስቀድማቸዋል በር ይከፍትላቸዋል የሚፈልጉትን ነገር ያቀርብላቸዋል ፈገግ ይልላቸዋል በሰላምታ ይቀበላቸዋል እንደሱም ሀብታም እንዲሆን ይፈልጋል እንደሱ ጎበዝ እንዲሆን ይፈልጋል እንደሱ አዋቂ እንዲሆን ይፈልጋል እንደሱ ዳኢ እንዲሆን ይፈልጋል እነሱም እንደሱ ሱኒ እንዲሆን ይፈልጋል እነሱም እንደሱ የአላህ ቅርብ እንዲሆን ይፈልጋል ለራሱ ብቻ የተከበረ ሰው እንዲሆን አይፈልግም እሱ ብቻ የኢማን ሰው እንዲሆን አይፈልግም እሱ ብቻ አዋቂ እንዲሆን ሌላው ደግሞ አላዋቂ እንዲሆን አይደለም እሱ ብቻ ቅርብ እነሱ ሩቅ እንዲሆኑ አይፈልግም እሱ ሱኒ ሌሎቹ ቢድዓ ሰራተኛ እንዲሆን አይፈልግም ሌሎቹም ኸይር ይመኛል አንድ በነብያችን ሰለላሁ ዐለይሂ ወሰለም ዩኒቨርሲቲ ውስጥ የተማረ ነበር ابن عباس ይባላል ለእስላማዊ ወንድማማችነት አንድ ምስል ይሰጠናል والله ይላል አንድም የአላህን ቃል እኔ አልተማርኩም የምድር ሰዎች እንዳለ ከኔ በፊት አውቀውት ቢሆን እንጂ እኛ ከዚህ ንግግር እንርቃለን حتى ዲላ ያሉ ሰዎችም ጭምር አላህ ያዘነላቸው ሲቀር ዳዮችን ስታይ ዳዮች ብቻቸውን ዳይ እንዲሆኑ ይፈልጋሉ ሌላ ሰው ማይክሮፎን ላይ እንዲቆም አይፈልጉም ከለታት አንድ ቀን ሌላ ሰው ማይክሮፎን ላይ ተደቅኖ ቢያዩ ለምን ይላል
የታለው ወንድማማችነት? ከልቦቻችን ጠፋ። አላህ አጠፋው ከልቦቻችን ኢማን። አላህ ከኛ ላይ ድል አጠፋ።